የአእምሮ ብቃት ምን ያክል ነው? እነዚህን የእግር ኳስ ሎጎዎች ለ5 ሰከንድ ያህል በትኩረት ተመልከቱ። ሴሪያው የት ጋ ነው? ላሊጋውን የት ጋ እናገኘዋለን? ፕሪሚየር ሊጉ የት ጋ ነው? 3 ቁጥር ጋር ማንን እናገኛለን? ቻምፒየንስ ሊጉ የት ጋ ነው? መጨረሻ የቀረው ማን ነው? የእነዚህን ታዋቂ ሰዎች ምስል ለመመልከት 5 ሰከንድ አሉት። ኃይሌ ገብረስላሴ የት ጋ ነው? ቴዲ አፍሮን የት ጋ እናገኘዋለን? 2 ቁጥር ላይ ማን አለ? ቴዎድሮስ አድሃኖም የት ጋ ነው? አላሙዲንን የት ጋ እናገኘዋለን? መጨረሻ የቀረው ማን ነው? ስንት መመለስ ቻላችሁ? እንግዲያውስ እነዚህን ምስሎች ለ5 ሰከንድ ያህል በመመልከት ቢያንስ 4 መመለስ አለባችሁ። አቦ ሸማኔው የት ጋ ነው? ጧጧን የት ጋ እናገኛታለን? 3 ቁጥር ላይ ማንን እናገኛለን? ጅቡ የት ጋ ነው? አንበሳው የት ጋ ነው? መጨረሻ የቀረው ማን ነው? ስንት መመለስ ቻላችሁ? ኮሜንት ጋር ጻፉልኝ። እነዚህን ምስሎች ለ5 ሰከንድ ያህል በትኩረት ይመልከቱ። ነብሩ የት ጋ ነው? ንስሩ የት ጋ ነው? 4 ቁጥር ላይ ማንን እናገኛለን? ቀጭኔ የት ጋ ናት? አንበሳው የት ጋ ነው? መጨረሻ የቀረው ማን ነው? ስንት መመለስ ቻላችሁ? እነዚህን ምስሎች ለ5 ሰከንድ ያህል በትኩረት ይመልከቱ። ሰዓቱ የት ጋ ነው? ስልኩን የት ጋ እናገኘዋለን? 2 ቁጥር ላይ ማንን እናገኛለን? ሬዲዮው የት ጋ ነው? ማይክሮፎኑ የት ጋ ነው? መጨረሻ የቀረው ማን ነው? ለ5 ሰከንድ ያህል በትኩረት ይመልከቱ። ተኩላው የት ጋ ነው? ነብሩን የት ጋ እናገኘዋለን? 4 ቁጥር ጋር ማንን እናገኛለን? እንቁራሪቱ የት ጋ ነው? ጃርቱን የት ጋ እናገኘዋለን? መጨረሻ የቀረው ማን ነው? እነዚህን የቤት ዕቃዎች ለ5 ሰከንድ ያህል በትኩረት ይመልከቱ። ካውያው የት ጋ እናገኘዋለን? ጁስ መፍጫው የት ጋ ነው? 4 ቁጥር ላይ ማን አለ? የቡና ማሽኑ የት ጋ ነው? ቫኪዩም ክሊነር ወይንም የአቧራ መምጠጫው የት ጋ ነው? መጨረሻ የቀረው ማን ነው?
የእነዚህን እንስሳት ምስል ለ5 ሰከንድ ያህል በትኩረት ይመልከቱ። ጅቡ የት ጋ ነው? 6 ቁጥር ላይ ማን አለ? ጉጉት የት ጋ ነች? 3 ቁጥር ላይ ማንን እናገኛለን? ፓንዳው የት ጋ ነው? መጨረሻ የቀረው ማን ነው? ስንት አስታወሳችሁ? መልሳችሁን ጻፉልኝ።